ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን እንደምቆያችሁ። ለአሁኑ አሰባሰብናቸው መረጃዎች ከዚህ ለእናንተ እናቀርባለን። ዓለም በከፍተኛ ስጋት ላይ ትገኛለች። በእስራኤልና በኢራን መካከል ለዓመታት ሲፈራ የነበረው መጠነ ሰፊ ጦርነት ዛሬ የካቲት 21 ቀን 2018 ተቀስቅሷል። ቴህራን በጭስ ተውጣለች። እስራኤል የአስቸኳይ ጊዜ አዋጅ አውጃለች። አሜሪካ የጦር መርከቦቿን አዝዛለች። በመካከለኛው ምስራቅ ያለው ቀውስ ወደማይመለስ ምዕራፍ ተሸጋግሯል። ዛሬ የተሰነዘረው የአየር ጥቃት የዓለምን ፖለቲካዊና ኢኮኖሚያዊ ሚዛን እንዴት ሊቀይረው ይችላል? የኢራን አጸፋዊ ምላሽ ምን ሊሆን ይችላል? ከደቂቃዎች በፊት የደረሰን ሰበር መረጃና የተባበሩት መንግስታት ድርጅት የወሰነው አስቸኳይ ውሳኔ አሁን በዝርዝር እናያለን። ተከታተሉን። የጥቃቱ ስልታዊ ጠቀሜታ። እስራኤል በኢራን ላይ የፈጸመችው ጥቃት በዋናነት ሶስት ቁልፍ ኢላማዎች ላይ ያተኮረ እንደሆነ እየተነገረ ይገኛል። የሚሳኤል ማምረቻዎች ጣቢያዎች፣ ኢራን ወደ እስራኤል የምታስወነጭፋቸው ባሊስቲክ ሚሳኤሎችን የሚያመርቱ ፋብሪካዎች፣ የአየር መከላከያ ስርዓቶች፣ ኤስ-300 የኢራን ሰማይ የሚጠብቁ የራዳርና የመከላከያ ሚሳኤል ጣቢያዎችን በማውደም የእስራኤል አውሮፕላኖች በነፃነት እንዲበሩ ለማድረግ የድሮን ማከማቻ በቅርቡ በከፍተኛ ሁኔታ ጥቅም ላይ የዋሉት ሻህድ ድሮኖችን የሚነሱባቸውን ስፍራዎች የአሜሪካ ቀጥተኛ ተሳትፎ ትርጉም አሜሪካ ወደ ጥቃቱ እንደምትገባ መገለጹ የጦርነቱን መልክ ይቀይረዋል። የባህር ኃይል ስምሪት። በአሁኑ ሰዓት በአካባቢ የሚገኙ የአሜሪካ የጦር መርከቦች ኤርክራፍት ካሪየሮች የኢራን ሚሳኤሎችን በመጠፍ ላይ ይገኛሉ። ዲፕሎማሲያዊ ውድቀት። እስካሁን ሲደረግ የነበረው የተኩስ አቁም ድርድር መቋረጡና ቀጠናው ወደማይመለስ ጦርነት መግባቱን ያሳያል። የኢኮኖሚ ተጽዕኖው። ይህ ጦርነት ለዓለም ኢኮኖሚ ትልቅ ስጋት ነው። የነዳጅ ዋጋ። የሆርሙዝ ወሽመጥ ከተዘጋ የዓለም የነዳጅ ዋጋ በአንድ ጀንበር ሊንር ይችላል። የአየር መንገድ መስተጓጎልና ኢራንና እስራኤል ለበረራ ዝግ መሆናቸው ከአውሮፓ ወደ ኤስያ የሚደረጉ በረራዎች ረጅም ሰዓትና ተጨማሪ ወጪ እንዲጠይቁ ያደርጋል። ኢራን አጸፋ ምን ሊሆን ይችላል? የኢራን ወታደራዊ አማካሪዎች ኢራን አማራጮች እንዳሏት ይገምታል። ቀጥተኛ የሚሳኤል ናዳ። በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል ዋና ከተሞች ማስወንጨፍ። በተተኪ ኃይሎች ወይም ፕሮክሲ ዋርስ በሊባኖስ የሚገኙ ሂዝቦላና በየመን የሚገኙ ሁቲዎችን ጥቃታቸውን እንዲያፋጥኑ ማድረግ። የአሜሪካ ካምፖችን መምታት። በኢራቅና በሶሪያ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ማድረግ። የሳይበር ጥቃት። የእስራኤል የኤሌክትሪክና የውሃ መስመር ልማቶችን በሳይበር ማጥቃት። ይህ ግጭት በሁለት ሀገራት መካከል ብቻ የሚቀር አይመስልም። የሩሲያና የቻይና ዝምታ እንዲሁም የአረብ ሀገራት አቋም የጦርነቱን አቅጣጫ ይወስነዋል። እስራኤል ራሴን የመከላከል መብት አለኝ ስትል፣ ኢራን ደግሞ ሉዓላዊነት ተደፍሯል እያለች ነው። በመካከላቸው ያለው የአሜሪካ ተሳትፎ ደግሞ ጉዳዩን ወደ ሶስተኛው የዓለም ጦርነት ስጋት እያስጠጋው ይገኛል። የተባበሩት መንግስታት ድርጅት አስቸኳይ ስብሰባ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወይም ዩኤን ሴኩሪቲ ካውንስል በጉዳዩ ላይ ለመምከር አስቸኳይ ስብሰባ ጠርቷል። ዓላማው ጦርነቱ ወደ ጎረቤት ሀገራት ተስፋፍቶ ቀጠናዊ ቀውስ እንዳይፈጥር አፋጣኝ የተኩስ አቁም ወይም ኢሚዲየት ሲስፋየር እንዲደረግ ፊት ለማድረግ ነው። የታየው ልዩነት በስብሰባው ላይ አሜሪካ የእስራኤልን የራስን የመከላከል እርምጃ ስትደግፍ፣ ሩሲያና ቻይና ግን ጥቃቱን በማውገዝ ድርጊቱ የዓለምን ሰላም አደጋ ላይ የሚጥል ነው በሚል ተቃውሞ እያሰሙ መሆኑ ተዘግቧል። የዋና ጸሐፊው መግለጫ። አንቶኒዮ ጉተሬስ ዓለማችን ሌላ ጦርነት የመሸከም አቅም የላትም፣ ሁሉም ወገኖች ከከፍተኛ ትዕግስት ጋር ራሳቸውን እንዲገቱ የሚል ጠንከር ያለ ጥሪ አቅርበዋል። የውጭ ሀገር ዜጎች አገሪቱን ለቀው እንዲወጡ የተሰጠው ማስጠንቀቂያ። በኢራን ውስጥ የሚገኙ የውጭ ሀገር ዜጎች በአስቸኳይ አገሪቱን ለቀው እንዲወጡ ተከታታይ መመሪያዎች እየወጡ ይገኛሉ። የኤምባሲዎች መዘጋት። በርካታ የአውሮፓና የኤስያ ሀገራት በቴህራን የሚገኙ ኤምባሲዎችን ለጊዜው መዝጋታቸውንና ዲፕሎማቶቹን ያወጡ መሆኑ ተነግሯል። የጉዞ እገዳው። የተለያዩ ሀገራት ለምሳሌ ፈረንሳይ፣ ጀርመንና እንግሊዝ ዜጎቻቸውን ወደ ኢራን፣ እስራኤልና ሊባኖስ እንዳይጓዙ ከፍተኛ የደህንነት ማስጠንቀቂያ ወይንም ሬድ አላርት ሰጥተዋል። የመልቀቂያ አማራጮች። የአየር ክልሉ ዝግ መሆኑን ተከትሎ ዜጎች በየብስ ወይም በመሬት በኩል ወደ ቱርክና አርሜኒያ ድንበር እንዲጠጉ መመሪያ የተሰጣቸው ይገኛል። ይህ ሁኔታ ጦርነቱ ረጅም ጊዜ ሊወስድ እንደሚችል አመላካች ተደርጎ ተወስዷል።
ተመልካቾቻችን የዛሬው ክስተት ከመደበኛ ወታደራዊ ግጭት ባለፈ ዲፕሎማሲያዊ ግንኙነቱን ክፉኛ እያናጋ ይገኛል። የተባበሩት መንግስታት ድርጅት ስብሰባ ምን ውጤት ያመጣ ይሆን? የውጭ ሀገር ዜጎችስ በሰላም መውጣት ይችሉ ይሆን? የሚሉትን ጥያቄዎች በቅርበት እየተከታተልን እናደርሳችኋለን። ለተጨማሪ ሰበር መረጃዎች ቻናላችን ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ለዓለም፣ ሰላም ለሀገራችን።